በጉራጌ ምድር የመስቀል በዓል ሲደርስ አየሩ ራሱ በናፍቆትና በደስታ ይሞላል። ከሩቅ ከተማ የሚመጣው ልጇን እንደምትጠብቅ እናት መሬቷ ትነቃቃለች። የጎጆቹ ጭስ፣ የክትፎ መዓዛ፣ የእናቶች እልልታና የወጣቱ ሆታ ሁሉም አንድ ላይ ተቀናጅተው ለየት ያለ ስሜት ይፈጥራሉ። በመሃል አደባባይ የቆመው ረጅሙ ደመራ ለዓመታት የተጠራቀመውን የህዝቡን የአንድነት ጉጉት በዝምታ ይናገራል። ግን እስኪ ልጠይቅ፣ ይህ በዓል ለጉራጌ ህዝብ ለምንድነው እንዲህ የናጡት ያህል የሚቀርበው? ለምንድነው ከሌላው የኢትዮጵያ ክፍል በበለጠ ስሜትና ጥልቀት የሚከበረው? መልሱ ያለው ከዘመናት በፊት በተጻፈ አንድ ታላቅ የታሪክ ምዕራፍ ውስጥ ነው። መልሱ የአንድ ቅዱስ አባት የእግር ኮቴ በሚገኝበት በጉራጌ ተራሮችና ሸለቆዎች ውስጥ ተደብቆ ይገኛል። ከዘመናት በፊት የጉራጌ ምድር በራሷ ባህልና ስርዓት የምትኖር ነገር ግን የወንጌል ብርሃን የናፈቃት ነበረች። ያኔ ነበር በታላቁ አቡነ ተክለ ሃይማኖት እግር ስር ተምሮ ልቡ በእግዚአብሔር ፍቅር የነደደ አንድ ወጣት መነኩሴ ወደዚህ ምድር የተላከው። ስሙ ዜና ማርቆስ ይባል ነበር። አቡነ ዜና ማርቆስ የጉራጌን ተራሮችና ሸለቆዎች በእግሩ ሲጓዝ በእጁ የያዘው የወንጌልን ችቦ ነበር። ከነሱ ጋር በላ፣ ከነሱ ጋር ኖረ። የሰበከው ስለ አንድ ነገር ነበር፣ ስለ ፍቅር፣ ስለ መዳንና ዓለምን ስለለወጠው ስለ ክርስቶስ መስቀል። የመስቀሉን ታሪክ ሲነግራቸው የንግስና ምልክት የነበረው ግንድ እንዴት የድል አርማ እንደሆነ ሲያስተምራቸው የጉራጌ ህዝብ ልብ ተከፈተ። እርሱ የዘራው የእምነት ዘር በቅሎ አብቦና አፍርቶ በህዝቡ ልብ ውስጥ እንደ ትልቅ ዛፍ ሰፍሮ ዛሬም ድረስ ጥላ ሆኖ ይገኛል። እናም የምናከብረው የመስቀል በዓል በየዓመቱ የምናበራው ደመራ የአባታችን የአቡነ ዜና ማርቆስን ታሪክ የሚዘክር ሕያው መታሰቢያ ነው። በጉራጌ ምድር በመስቀል ከሩቅም ከቅርብም መሰባሰባችን እርሱ ያስተማረን የአንድነትና የፍቅር ጥሪ ነው። ሁላችሁም አንድ ሁኑ ብሎ የሰበከው ቃል ዛሬም በየዓመቱ በመስቀል አደባባይ ላይ ይፈጸማል። ስለዚህ የጉራጌ መስቀል የባህል ትውፊት ብቻ ሳይሆን የአንድ ታላቅ ሐዋርያ መንፈሳዊ ውርስና የህዝቡ የማንነት ማህተም ነው። እያንዳንዱ የክትፎ ጉርሻ፣ እያንዳንዱ የዝማሬና የደስታ እንቅስቃሴ፣ እያንዳንዱ የደመራ ነበልባል ውስጥ የአባታችን የአቡነ ዜና ማርቆስ ላብ ፍቅርና አደራ አለ ይላሉ ጉራጌዎች። በዓሉ የሰላምና የፍቅር ይሁንልን፣ ኬር ይሁን ብለናል። ዛሬን ለነገ እንኑር። መልካም ጊዜ።